በተሳሳተ መንገድ ገብቻለሁ። እንደገና ወጣሁኝ። ወሳፍ ፋሚሊ እንዴት ናችሁ? እንደተለመደው ሌላ ቪዲዮ ተከስቻለሁ። የዛሬው ቪዲዮ እስኪ ኳስ ላይ እንዴት ናችሁ? አዳማ ይዣችሁ ቤት። ለማንኛውም ፋሲል ከአዳማ ያለው በጣም ኢንቴንስ የሆነ ጨዋታ ነው የሚሆነው እርግጠኛ ነኝ። ምክንያቱም የመውረድና ያለ መውረድ ነገር ነው። የባለፈው ጨዋታ እንዳጋጣሚ ስራ ላይ መሄድና ቪዲዮ ወደ እናንተ ማድረስ አልቻልኩም። የአሁኑን ግን ፎር ሹር ከላይ እስከታች የደጋፊውን ስሜት ጨዋታውን ሙሉ አደርስላችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ነው። ላይክ፣ ሼር እና ሳብስክራይብ ያደርጋችሁ ማይ ፋሚሊ ሌትስ ጎ ሌትስ ጎ ሌትስ ጎ። ጀስት እንደምታዩት ያው ከሰፈር እየወጣሁ ነው። ገና ጠዋት ነው፣ 1 ሰዓት አካባቢ ነው። ሌላ ነገር ባስ እንዳያመልጠኝ አዳማ ትላለህ። ገላን ይላል። ገላን ደርሰናል። ታብታብ እንትን ነው። እንዳጋጣሚ የሚገርማችሁ ማለት ነው አጎቴ አዳማ ይሄዳልና ዋይናት እሱን ለምን አልጠቀምበትም ብዬ አብረን እየሄድን ነው። ገላነን ፋሚሊ ተመልሰናል። እንግዲህ ትራካችን ውስጥ ገብተናል። እንደምታዩነን ይላል። ሄደን እስኪ ፋሲል ደግፋለሁ አይደል? ጀስት ግን ብዙ ጊዜ ነው ኳስ ካለ የውጭ ኳስ ነው አብዛኞቻችን ነው እንጂ ብዙ ማየት ይቻላል። ኳስ ግን ግቢ ያለው ፋሲል መደበቅ አሁን ይህን ሰሞን ወደ አዲስ አበባ ከመጣሁ በኋላ ግን ብዙ ማየቻቸው ማለት ነው። ዛሬ ለመጀመሪያ ጊዜ አዳማ ሄደን እንደግፋለን። የፋሲል ማለት የለኝም። ምናልባት አዳማ ካገኘው ገዛለሁ ብያለሁ። ካልሆነ ግን ጀስት በባርሳ ማሊያ እንደግፋለን። ያው ከልብ ነው አይደል የሚባለው? ዋናው ልብ ነው። ከልብ ነው እንደግፍ። ስለዚህ ተከታተሉ እስከ መጨረሻው። ያለውን ኢንተንሲቲ ሁሉንም ነገር አስቃኛችኋለሁ። ላይክ፣ ሼር እና ሳብስክራይብ ያደረጋችሁ ቢማይፋ አዳማ ይላል። አዳማ ተከሰናል። እስኪ አሁን የፖስታ ቤት ታክሲ እየፈለኩ የፖስታ ቤት ታክሲ ወደ ስቴዲየም ለመሄድ አዳማ ገብተናል። አይ እዚህ ነው እንጂ ቪዲዮ እየሰራሁ ሰላም በላችሁ። ወደ ስቴዲየም እየሄድን ባጃጅ ይዘን
ወደ ማለት ከተማ ገባ ወደ ማለት ከተማ ገባ አልገባህም ገና ገባህም አሁን ወደ ማለት ዳታ ከተማ አካባቢ ነው ያለው ዳታ ኦኬ እስኪ የሚፈጠረውን አብረን እናያለን ለማንኛውም ሳሙና ፋብሪካ ነው ሳሙና ፋብሪካ የቆየ ነው አዎ አልተጠቀምካትም ሳሙና ናዝሬት አልተወለድኩም ማለት ኧረ እኔ ነግጃለሁኝ ሳሙና ኦኬ እኔ አልተወለድኩም በዛ ሰዓት አልተወለድኩም በጣም ነው ማለት ነው አይደል ናዝሬት ነው ስሙ ሳሙና ያኔ ናዝሬት ሳሙና አሁን ናዝሬት ጠፋ የለም አዳማ ነው በዛን ሰዓት ይሄ በአሁን ሰዓት ያሉ ሳሙኖች እንዳለ ኦኬ ጥራታቸውም እኮ እነዛ ነው ደግሞ አሪፍ ነው ነገላ እሷ ስትታጠባት በቃ ከማጽዳቷ የተነሳ ወዝ ውስጥ ያለው ኬሚካል ነገላ ተስማሚ አሁንማ ለገንዘብ ሲባል ብዙ ነገር ስለሚያደርጉበት ኧረ በስመ አብ ጭቃ ነው ብሎ ጭቃ ነገር ጭቃ እንኳን ከጭቃ እድፋ አወጣ ባለገላ ይሄን ያክል ተለውጧል አንዴ ነው ለዛ ነው እርሶ አማሮቦት እንደዚህ እኔ አኑሮናል እስካሁን አይታይሽም አንቺ ታክሲ አጠናል አሁን ፖስታ ቤት ነው ያለ የኮሌጅ ታክሲ የኮሌጅ ነው ኦኬ ታክሲ እስከ ኮሌጅ ኮሌጅ አረ ኖርማል አሁን ኮሌጅ መሄድ አለብኝ ኮሌጅ የጎንደር ኮሌጅ እንዳይመስላችሁ የጎንደር ሰዎች ከዛ ነው ወደ ስቴዲየም የሚሄደው ወክ እያደረኩኝ አዳማንም በዛው እያየው ወክ ያመስላችሁ ጥቁር ምንድነው ጥቁር ባር ነው ምናምን አሉኝ የመጀመሪያ የወረድኩበት ከዛ ወደ ፖስታ መጣው አሁን ወደ ኮሌጅ ነው የሚሄደው ሉኪንግ አራውንድ አዳማ ሲቲ እስካሁን ከተማ አልገባሁም ይመስለኛል እንጂ እቺ ከሆነች አዳማ እንደጠበቅኳት አይደለች ያው እንደ ጎንደር ናት ማለት ነው ሶ ቺሊ ያረግን እንግዲህ አብረን እንቆያለን እስካሁን እንዳየሁት ከሆነ የአዳማ ፒፕል ናይስ ናቸው ቢሆንስ ይረዷል ገና አይተው ምን እንደምትፈልጉ ይረዷል ታውቃለህ እና ያ ነገር በጣም ተመችቶኛል ትላለህ እና ስቲል ታክሲ እየፈለኩ ነው እስኪ አንድ ቦታ ጠቁመውኛል ራይድ አለ እንዴ አዳማ ይኖራል መቼም we can't afford right now በተረፈ ግን እንዴት ናችሁ እናንተ ላይክ ሼር ሳብስክራይብ ያደርጋችሁ ፕሊዝ ፕሊዝ በተለይ ላይክ እና ሼር አድርጉልን እንዲታይልን አልጎሪዝሙ ስለሚረዳው ማለት ነው እና አዳማችን ትመስላለች እላችኋለሁ የምን ህንጻ ነው አትክልቶቹ ምናምን ፋይን ናቸው አይደለም ማለት ነው ኤዜ ዲጂታል አድቨርታይዚንግ ይላል እዛ ጋር እና የፓላሱ ተጫዋች ቅርንጫፍ አለው ምንድን ነው
አዳማ ክልል አስተዳደር ነው። እዚህ ደግሞ ለምን ቀረስክ እንዳይሉኝ ወደዚህ ዞር እላለሁ። አይመስላችሁም? በኋላ ታስሬ እናንተ እየመጣችሁ ከምትጠይቁኝ እንደዛ ይሻላል። አይላቭ አዳማ፣ አይላቭ አዳማ። አዳማ ግን ምን ማለት ነው? እዚህ ሸገር እንዳለው ፒያሳ እዚህ ፎቶ ይሸቀላል። ለፋሲል ያልሆነ ለማን ይሆናል ይላል። እየሄድን ነው። በቃ ሁሉን ነገር አብረን እንከታተላለን። ስቴዲየሙ እዚሁ ነው ይታያል። የሚታያችሁ ከሆነ አላውቅም። ዙም ላድርግላችሁና እስከዛው ዋንጫ ባንበላም አንወርድም። አርማው ላይ ያለው ሰው ይወስነዋል። ስለዚህ ሁሉም ያደም አለበትና በጣም የሚገርም እውነት በጣም ገና ከዚህ እንደዚህ ከሆነ ውስጥ አይዶን ነው ምን እንደሚሆን። እንግባ። ቲንክ በነፃ ነው እንዴት ትኬቱ? አይዶን ነው። እስኪ ወፍ ነፃ እንሰለፍ። እንዴት ነው? ሁሉ ሰልፍ የምታዩት እንግዲህ ለትኬት ነው። ቆይስ የሆነ መላታ ፈልገን እንግዲህ ይህ ትኬት ካልገዛ ጀስት we're gonna be out። ስንት ነው አንዱ ፍቅር? ስንት ነው? አስራ ያንሳ በጊዜ መጥቼ ያው እንግዲህ ነው ተንቶ መዘግየት። ለማንኛውም ያለው ድባብ አንድ ትኬት አገኘ አይደል? አንድ ትኬት አገኘ ይገባል። 7 ቢያስ አይ አቦ የለኝም። ይኸው ዲሲፕሊን የለም። በተባራሪ ይላል። አንድ ትኬት አግኝተናል። አዳማ ከሆነ በዚህ ፋሲል ከሆነ በዚህ እኔ በየትኛው እንደገባው እራሱ አላውቅም። እውነት ለመናገር የፋሲል አንዱ ስፓት መቀመጥ ፋሲል ጋር ተቀመጠ። የሚገርም ነገር እንዴት አያችሁት? ጀስት ቅድም በተፈታ መንገድ የገባው ይበላል። ወደ ፋሲል እየሄድኩ ነው። የፋሲል ደጋፊዎች ወዳሉበት ቤስሊ የፋሲል ደጋፊ እንሶ ወደዛ እንዲደብራል እዛ ጋር ማለት ነው። እዚህ ጋር ማለት ነው።
በተሳሳተ መንገድ ገብቻለሁ። እንደገና ወጣሁኝ። እንደገና እስኪ በዛኛው መንገድ ልሞክር። የፋሲል ደጋፊዎች ባሉበት ማለት ነው። እንደገና ወጥቻለሁ። እሱ ድባቡ ይህን ይመስላል። እንደምታዩት ነው። አይ ዶንት ኖ አንድ ትኬት እዚህ ጋር ሰው ጋር ተቀብያለሁ። የስራ አላውቅም። ሌትስ ጎ እንደሚያስገቡን ተስፋ አደርጋለሁ። አላውቅም እንግዲህ እንሂድ። ለማንኛውም መቼም እዛውኝ ካላየሁ ጀስት በወጣ ይሻለኛል እውነት ለመናገር ማለት ነው። ምንም አይነት ጥቅም የለውም። አብሬ ካልጨፈርኩ እናንተን ደግሞ ኢንቴንሲቲውን ካላሳዩአችሁ ምንም ጥቅም የለውም። ሶ እንሂድ ምን ነው ምን እንደሚሉ ታውቃላችሁ? የአዳማ ማሊያ ለብሳችሁ በዚህ አትገቡም። ኦብቪየስሊ አይደል? ጎበዜ ያሆ በፋሲል ጊዜ የለም ትካዜ። የገባን ነው ይላል። ገብተናል ይላል። ድባቡ ይህን ይመስላል። የፋሲል ከነማ ድባብ። ቅድም እዛ ጋር ነው የነበርኩት ታውቃለህ። አሁን ያጨርብሬ ነው እንደዚህ የመጣሁት ትላለህ። በስመ አብ ድጋፍ ይላል። የት እንደምንሆን አናውቅም። እንግዲህ እዚህ ካልገባንማ ያልኳችሁ ልጅ ነው ትላለህ። ሊቨርፑል ወይም ደግሞ የዶርትመንድ ደጋፊ ድጋፍ የሚሰጥ አይመስለኝም እውነት ለመናገር። ከባድ ነው በጣም ከባድ ነው። በጭስ ምናምን ነው። አንደበት